ሴት ልጅ ስትለይ ማድረግ ያለብህ ወሳኝ ነገሮችን እንነጋገር። እነዚህ ነገሮች በትክክል የምታደርጋቸው ከሆነ ተመልሳ ወደ ህይወት እንድትመጣ ማድረግ ትችላለህ። አንደኛው የዝምታን ኃይል ተጠቀም። መለያየቱ እንደተፈጠረ ደጋግሞ በመደወል ደጋግሞ ቴክስት በማድረግ እንዲሁም ደግሞ የተጋነነ ልመናና መማፀን ውስጥ በመግባት ያችን ልጅ ወደ ህይወት መመለስ አይችልም። ብዙ ሰዎች ማለት ይቻላል ገና ግንኙነቱ እንዳበቃለት በግንኙነቱ ውስጥ ልቀጥል አልቀጥል የሚለውን እንኳን የእርግጠኝነት ስሜት ይጎላቸዋልና አንተ ደጋግመህ መደወል ወይም ደጋግመህ ቴክስት ማድረግ ልመና ውስጥ መግባት ራስን ከማስናቅና ዋጋህን ከማርከስ ውጭ አንዳችም የሚፈይድልህ ነገር የለም። ስለዚህ ሁሉም ግንኙነት ማለት ሲያበቃ ወይም ደግሞ የተለያያችሁ ሲመስላችሁ የተወሰነ ጊዜ ኃይለኛ ዝምታ ውስጥ መግባት ይጠበቅብሃል። እንዳልኩት ልጅቷ እርግጠኝነት እንኳን እየተሰማት ስላልሆነ ማለት ነው ከአንተ ጋር ትቀጥል አትቀጥል ነው ወይም ደግሞ ነገሮችን በሰላማዊ መንገድ ፍቱ አትፍቱ የሚለውን ነገር እርግጠኛ ሳትሆን አንተ ግን እንዳልኩ ራስን ማዋረድ ማለትም ደጋግመህ በደወል ደጋግመህ ቴክስት በማድረግ የማስጨነቅ አይነት ነገር ውስጥ ስትገባ በይበልጥ እየራቀች ትመጣለች። ምክንያቱም ልክ ነኝ ማለት ነው የሚል ለራሷ ሀሳቧን እንድታረጋግጥላት ታደርጋለች። ስለዚህ የመጀመሪያው ነገር ሁሌም ማድረግ ያለብህ እሷ ወደ ህይወት እንድትመለስ የምትፈልግ ከሆነ ዝምታ ውስጥ መግባት አለብህ። ሁለተኛው ባለማወቅም ቢሆን ኢጎዋን መሙላት ልታቆም ይገባል። ሴቶች ከወንድ ልጅ ጋር ከተለያዩ በኋላ አንድ እርግጠኛ የሚሆኑበት ነገር ቢኖር በቀናት ውስጥ አሊያም ደግሞ በወራት ውስጥ ተሰብሮ አሊያም ደግሞ ሌላ ሴት አጥቶ እንደሚመለስ እርግጠኛ ናቸው። እናንተ በፍጥነት የምትመለስ ከሆነ በህይወቷ ኢጎዋን አትችለውም። ኢጎዋን የምትሞላላት ምክንያቱም ልክ እንደ ሌሎች ወንዶች በፊት ላይ የምታስበውን ነገር እያረጋገጥክላት ነው የምትመጣው። ወደ ህይወቷ መመለስ እንኳን ካለብህ ከእርሷ ጋር ተመሳሳይ ስሜት እንዳለ ማለትም ዛሬም እንደምትፈልግህ ዛሬም እንደምትወድህ ስታረጋግጥ ነው። ያለበዛ ግን እንዳልኩህ ደግመህ የምትመለስ ከሆነ ወይም ደግሞ ከእርሷ ጋር ያለው ስሜት እርግጠኛ ሳትሆን ወደ ህይወቷ የምትመጣ ከሆነ ኢጎዋን እንደመሙላት ብለህ አስብ። ሶስተኛው ነገር ውስጣዊ ጥንካሬ የሚታይ መሆን አለበት። ልክ ከእርሷ ጋር እንደተለያያችሁ ሙሉ ለሙሉ ትኩረትን ወደ ራስህ በመመለስ ባለ ህይወት በጣም ደስተኛ ለመሆን እንዲሁም ደግሞ የተሻለ ሰው ለመሆን መሞከር መቻል አለበት። በየሶሻል ሚዲያው ላይ በማልቀስ ወይም ደግሞ የተለያዩ አባባሎችን በመለጠፍ እንድታዝንልህ ለማድረግ መሞከር ፈጽሞ ስህተት ነው። በይበልጥ እንድትረቅ ያደርጋል። ምክንያቱም ሁሉም ሰው ቢሆን በራስ መተማመን ያለው ሰው ጋር ነው እንጂ መምጣት የሚፈልገው እሷን እንዳጣህ ታመህ ወድቀህ ምናምን ነገር አይነት ነገር ልትመለስ ትችላለች ወይም ደግሞ ታዝንልኛለች ብለህ እንዳታስብ። ምክንያቱም ሀዘኔታ ፍቅርን አይተካም። ማዘን ማለት ያው ለማንኛውም ሰው ታዝናለህ፣ ነገር ግን ያዘነልህ ሁላ ይወድሃል ወይም አብረህ ይቀጥላል ማለት አይደለም። አራተኛው ነገር ስሜታዊ ጥገኝነትን ሙሉ ለሙሉ ከእርሷ ልታስወግድ ይገባል። ማለትም እርሷ በህይወት ስትኖር በጣም ደስተኛ በጣም የምትጫወት እና አሪፍ ሰው ትሆናለህ። እርሷ ደግሞ በህይወት ስለሌለች ወይም ደግሞ የሌለች ሲመስል በጣም የምታዘን የተሰበረ አይነት ካራክተር ምናምን የምትጫወት ከሆነ መቼም ነው የማትመለሰው። ምክንያቱም ሰዎች ሁሌም እነሱ ላይ ዲፔንድ እንድትሆን ወይም ደግሞ ጥገኛ ሆነ እንድትኖር አይፈልጉም። ማንኛውም ሰው ወደ ህይወት የሚመጣው በራስ ዓለም እና በራስ ህይወት በጣም ደስተኛ ስትሆን፣ ምክንያቱም ደስታ የሚገባ ነገር ነው እንጂ ጀስት የሆነ ሰው መጥቶ አንተን ደስተኛ ስላደረገህ አይደለም ህይወትህን የሚቀይረው። ነገር ግን አንተ ደስተኛ ስትሆን ውስጥህ ሰላም ሲሆን ነው አለ ሌሎች ሰላም የምትፈጥረው እንዲሁም ደግሞ ደስተኛ እንዲሆን የምታደርገው። እመኔን ደግሞ ሰዎችን በልመና ብትመልሳቸው አይጠቅምህም። በልመናም ቢመለሱ በህይወት ዘመን ሙሉ እነሱም በህይወት ለማቆየት ስትለምን የምትኖረው። ሴቷን ልጅም እንዲሁ ተረዳት። ማለት ብዙ ጊዜ ሴቶች አሁን ሲለመኑ ወይም ደግሞ በጣም አብዝቶ የሚለምናቸውን ወንድ አይወዱም። ምክንያቱም በራሱ ዓለምና በራሱ ህይወት ደስተኛ የሆነ ወንድ ይማረካቸዋል። እመኔ በልመና የመጣ ፍቅር አብሮ ለዘላለም አይቆይም። በመጨረሻ ማወቅ ያለበት ወሳኝነት እነዚህን ነገሮች ስታደርጋቸው እርሷ በህይወት ትመለሳለች ብለህ በጉጉት ለመጠበቅ ወይም ደግሞ እንድትመለስ ተስፋ በማድረግ አይደለም። ህይወት ስለሚቀጥል ብቻ ነው። ሴት ልጅ ወይም ደግሞ ያች የምትወዳት ልጅ በህይወት መጣችም ቀረችም ህይወት ላይ የሚጎለ ነገር የለም። ዛሬም ይቀጥላል ማለት ወደፊትም የሚቀጥል ነገር ነው። ስለዚህ እሷ ደግሞ ወደ ህይወት የምትመለሰው እነዚህን ነገሮች በትክክል ማድረግ ስትችል ነው። ያ ማለት እንደ ባህሪ እንድትገዛቸውና ባህሪ እንዲሆኑ ነው እንጂ ጀስት እሷ ብቻ ወደ ህይወት እንድትመለስ አክት እንድታደርግ አይደለም። ምክንያቱም ሁሌም ቢሆን ማስመሰል ወይም ደግሞ ተወና መጨረሻው ይነቃል። ምክንያቱም ትክክለኛ በራስ መተማመን ወይም ደግሞ ትክክለኛ ያንተ ማንነት ስላሉና እነዚህ ሀሳቦች ማለት እነዚህ ከላይ ጠቀስኳቸው ሀሳቦች ከገዙ ሙሉ ለሙሉ ተግብራቸው ያኔ ትመለሳለች።